የተወሰነ ጊዜ ነው እንትን የሚልሽ። አሁን መቁረጥ ሲተው ለአንድ ኢሜል የተወሰነ ጊዜ ነው የሚፈቅድለት። ከዛ በኋላ ኢሜል መቀየር አለብሽ። አይዋ እንደዛ ይሆን። ኢሜል ቀይረሽ ስትሪሚያርሽን ከምትፈልጊው ቻናል ጋር ታያይዣለሽ። ስትቆርጪ ያስመርጥሻል እኮ በየትኛው ቻናል ላክልሽ ይልሻል። አይዋ ትመርጭለታለሽ፣ ይገባል ኖርማል ማለት ነው። ስለዚህ ቪዲዮ ያልሰራው ብላችሁ አትጨናነቁ፣ ምን አትጨናነቁ። የራሳችሁ ስራ ስለሆነ ራሱ ስለሆነ ቆርጦ የሚሰጣችሁ ኮፒራይት አይዛችሁ ምን አይዛችሁ በሰላም የምትፈልጉትን ነገር ማግኘት ትችላላችሁ ማለት ነው ባጭሩ። እኔ ትቆያለሽ ስለውረድ ወይ ትፈራለሽ? ይሄን ስንት ደቂቃ ነው የቀራት? አንድ ሰዓት ወይ ሙላላት ብዬ ነው። መውረድ ትችያለሽ፣ መውረድ ከፈለግሽ 17 13 ደቂቃ ይቀራታል። በቃ ጨርሰላት እንወርዳለን። እሺ አውሩ። ኧረ የሰማነው ቃልዬ የኛ ደጋፊ እናመሰግናለን። እሺ ዘሙዬ አብሽር፣ ችግር የለውም። ለእናንተ ሳይሆን አሉ ላይቭ ላይ ሙጥኝ ብለው ሌሊቱ ሙሉ ሞባይላቸውን አቃጥለው ከማዳም ጋር ተጨቃጭቀው የሚያድሩ ልጆች አሉ እና በጣም ይገርሙኛልም ያስቁኛልም። በእንደዚህ አይነት አይሰራም፣ ይቱ በእልህ አይሰራም፣ በዘዴ ነው። ልክ ነው። እኔ ራሱ የማያቸው ልጆች አሉ። ማታ ስነሳ ማነው ስተኛ ጋይቻቸው ቀስ ስነሳ ምዘዋል። ምን አገኛችሁ ባቸው እስኪ እነሱ አይ እኔ ቪዲዮ አሁን አንዷ ቪዲዮ መስራት ራሱ ሰርታ ማን ቪዲዮ የላትም። ቃልዬ የተቆረጠ የቲክቶክ ቪዲዮ ብለቅ ችግር አለው ወይ? የቲክቶክ ቪዲዮ ይሁን የስናፕቻት ይሁን ወይ ደግሞ የፌስቡክ ቪዲዮ የምትለቁ ሰዎች ይሄ ሎጎ አለ አይደል? አርማውን እንዴት አድርጋችሁ ማጥፋት እንዳለባችሁ አንደኛ። ሁለተኛ ነገር ከቲክቶክ ስታወርጂ ያለ እንትን ያለ ሎጎ ማለት ነው፣ ሎጎ ሳይኖረው እንዴት አድርገሽ እንደምታወርጂ ቪዲዮ ሰራልሻለሁ። ምናልባት ሎጎ ያለው ቪዲዮ ከሆነ ደግሞ ሎጎውን ደግሞ እንዴት እንደምታጠፊው ቪዲዮ ሰራልሻለሁ። ሁለቱም መንገድ አሳይሻለሁ። ሪሙቭ ዋተርማርክ የሚል አለ። ዋተርማርኩን እንዳለ ያጠፈዋል። አጥፍቶ ቪዲዮን ብቻ ይሰጥሻል። የሰው ስራ እንዳይሆን ሙዚቃ እንዳይሆን ችግር የለውም፣ ሌላ ችግር የለውም። እሱ የሚፈልገው ያው ትሬድ ንግድ ስለሆነ የተያያዙት የገበያ ጉዳይ ነው። ከቲክቶክ የምታመጭበት ከሆነ ምንም ባይልሽ ራሱ ምንድነው ማወቅ ያለባችሁ ከቲክቶክ ያመጣችሁትን ቪዲዮ ምንም ባይጠይቃችሁም ራሱ አንድ ማወቅ ያለባችሁ ነጥብ ማለት ነው። ከቲክቶክ የምታመጡት ቪዲዮ አሁን ለምሳሌ ላይቭ የምትለቁ ልጆች አላችሁ፣ የተለያየ ነገር የምታደርጉ ልጆች አላችሁ፣ መልቀቅ ትችላላችሁ። ነገር ግን እዛ ቪዲዮ ላይ ራን የሚያደርገው ወይ ደግሞ እዛ ቪዲዮ ላይ የሚያስገባቸው ማስታወቂያዎች ብዙ ተከፋይ አይደሉም። እስኪ እዛ ቪዲዮ ላይ አሁን ለምሳሌ ከቲክቶክ ያመጣችሁት ወይ ደግሞ ከሌላ ቦታ ያመጣችሁትን ላይቭ የገቡበትን ወይ ደግሞ የለቀቃችሁትን ቪዲዮ ግቡና እዩት። እስኪ ምን ያህል ገንዘብ ሰርቶላችኋል፣ ምን ያህል ሳንቲም ቆጥሯል፣ ምን ያህል ቪው አግኝቷል የሚለውን እዩት። እዛ ላይ ገንዘቡ ዜሮ ነው የሚመጣው። ለምንድነው ገንዘቡ ዜሮ የሚመጣው? ብዙ አይቆጥርም። ቢቆጥርም የተወሰነ ሳንቲም ነው የሚቆጥረው። ምክንያቱም የቲክቶክ ቪዲዮ ላይ አንደኛ እነዚህ ማስታወቂያ እንዲታይላቸው የሚፈልጉ ሰዎች ራሱ ማስታወቂያቸው እዛ ላይ እንዲገባ አይፈልጉም። ዩቱብን በራሱ ገቢ ስለማያገኝበት ብዙ አይጨነቅበትም። ምክንያቱም ቲክቶክን መጣል ነው የሚፈልጉት እነሱ፣ የገበያ ውድድር ነው። ቲክቶክን መጣል ስለሚፈልጉ ቲክቶክ ጋር ምሳሌ ከሆነ የቲክቶክ ቪዲዮሽን ዳውን ነው የሚያደርገው ወይ ደግሞ ዝቅተኛ ነው የሚያደርገው። ኖርማል ቪዲዮዎች ላይ ግን ጥሩ ተከፋይነት ታገኝበታለች። አሁን ለምሳሌ እነዚህ የተለያዩ ኮስሞቲክሶች የተለያዩ ትልልቅ ድርጅቶች አሉ ጥሩ ገንዘብ የሚከፍሉ ማለት ነው። እነሱም በኖርማል ቪዲዮዎች ላይ ያደርግልሻል። ቲክቶክ ላይ ግን የቲክቶክ ቪዲዮዎች ላይ ግን ዝም ብሎ ኖርማል ማስታወቂያ ነው የሚያስገባው፣ ብዙ ክፍያ አታገኝበትም ማለት ነው። ያ ደግሞ ብዙ ውጤታማ ያደርግሽ። ቲክቶክ ዝም ብለው በሚለቀቁ አጫጭር ቪዲዮዎች ይቆጥራል እንዴ? አይቆጥርም። አጫጭር ቪዲዮ አይቆጥርም። ላይቭ ብቻ ነው የሚቆጥረው ማለት ነው። አሁን ለምሳሌ ከቲክቶክ ላይ አጫጭር ቪዲዮችን ሰብስበሽ አንጥተሽ ነው ሰብስበሽ አንጥተሽ እንደ ቪዲዮ መስራት ትችያለሽ። ከ6 ደቂቃ በላይ ማለት ነው ከ8 ደቂቃ በላይ ከሆነ መስራት ትችያለሽ። እሱ ይቆጥርልሻል። ከዛ በታች ከሆነ ግን አይቆጥርም። ላ እሱ የምታመጣው ዩቲዩብ ላይ ነው። እሱማ ወደ ዩቲዩብ ማምጣት ማለት ነው። እና ታዲያ እንደዛ ሳይሆን ቲክቶክ ራሱ ቲክቶክ ማይሰጥሻል። ቲክቶክ ይከፍልሻል። በቪው ነው የሚሰጥሽ። ቲክቶክ በቪው ነው። ቪው ካለሽ ይሰጥሻል ቲክቶክ።
አጫጭር ቪዲዮ ይሰጣል? አዎ ይሰጣል። ምን ይሰጣል? አጫጭር ቪዲዮ ይሰጣል፣ ላይቭ ይሰጣል። ኦኬ ቫይራል ኮታ በተለይ ቪዲዮ ታገኝበታለሽ። እኔ ባለፈው አንድ አጭር ቪዲዮ ለቅቄ 50,000 ታየ። ግን እንትን የለኝም ፎሎ የለኝም። ነው 500 ራሱ አልሞላም። ኦኬ መስራት ከቻላችሁ ጥሩ፣ በሁሉም ስሩ፣ ችግር የለውም። ግን ያው ራሳችሁን ጠብቁ። እዛ ጋር የሚከብሩት የሚለምኑት ናቸው። የሚለምኑትና የሚጫወቱት ይጫወታሉ። እኔ አይቼ አላውቅም ሲሉ ነው የምሰማው። ዛሬ ጌም አለኝ፣ ዛሬ እንትና ጌም አለ ምናምን ሲሉ እሰማለሁ። ያው እርስ በርስ እየገቡ ነው አለ። ሁለት ይገቡና ዱቄት ይቀባባሉ። ይሄ ነው እንዴ ስራ? ይሄ ስራ ነው እንዴ? አይ እንደዛ ያደርጋሉ። ከዛ አሜሪካ ምናምን ያሉ አድናቂዎቻቸው ደግሞ አንበሳ ያወርድላቸዋል መሰለኝ። ዱቄት ስለተቀቡ ያደንቋቸዋል። አረ እኔ ቲክቶክ ፎሎ አለኝ ፈጡም አይከፍለኝም ብላለች። እንግዲህ ዘሙዬ አስተካክየዋ፣ ሁሉ ነገር አሬንጅ አድርጊው። አፕላይ የምታደርጊበት ሲስተም አለው እኮ አፕላይ ማድረግ አለብሽ። ልክ እንደ ዩቲዩብ ማለት ነው። አፕላይ ታደርጊያለሽ። ወይ ቃል የኔን ታስተካክልልኛለህ? የምትሞያቸው ነገሮች አሉ። ሞልተሽ መከፈት ትችላለሽ። ኖርማል አሞላሉ እንዴት ነው? ምን ልክ እንደ ዩቲዩብ ነው አይደለ? አዲሰንስ መድሬሽ ምናምን አለው። አዲሰንስ የሚላል እዛ ላይ ነው። ብዙም አይደሉም ፕሮሰሶቹ። ቴሌፎን ቁጥር፣ የሆነ መታወቂያ ምናምን ብቻ የሆነች አጠቃለች ነገር ነው የሚጠይቃቸው እና እንደ ዩቲዩብ እንደዚህ ብዙ ጣጣ የለውም። ወዲያው ነው የሚቀበለው። አይዮ አሪፍ ነው። እንደዛ ከሆነ እንሞክራለን፣ እንሰራለን። የባንክ አካውንት ምናምን ይጠይቅሻል። በቃ ሁሉ ነገር አሬንጅ ታደርጊለታለች። ከዛ በኋላ ድርጅት ካለች ድርጅት የተዋዋችሁ ድርጅት ካለ እሱን አስተዋወቂኝ ይችላል። ከሌለች ደግሞ ሌላ ድርጅት እስከምታገኝ ትሰሪያለች ማለት ነው። ድርጅት ስታገኝ ይተዋወቃል፣ በቃ ይከፍላል ማለት ነው። ያ ድርጅት ማስታወቂያ ባስገባ ቁጥር ይቆጥርልሻል። ወይ ደግሞ የድርጅቱን ንብረት ስታስተዋወቂ በፎሎወር ልክ ይከፍልሻል። ቆይ ደግልኝና አንድ ሺህ እንኳን ቢገባልኝ ስንት ስንደርስ ነው የሚከፍለን? ምንድነው ስንት ስንደርስ ነው ቤትዬ? 10,000 ፎሎወር ካለሽ በቃ ክፍያ ይጀምራል። 10,000 ፎሎወር ካለሽ ወይ 10,000 ፎሎወር ነው እንደሚፈልገው? 10,000 ፎሎወር ይፈልጋል። አንቺ ስንት ነው ያለው? ያ ረቢ እኔ ገና አንድ ሺህ እኮ የለኝም። 10,000 መሙላት አለብሽ። እንደዛ እኮ ነው ገብቼ ማበድ ያለብኝ። እዛ ጋር በደንብ መለፍለፍ ማበድ ሳይሆን ምንም መለፍለፍም አያስፈልግሽም። አሉ አይደል እንደዚህ ቲክቶክ የሚያደማምሩ ልጆች፣ እዛ ላይ ገብተሽ መደማመር ትችላለሽ። በቀን እስከ 8,000 ነው መደማመር ትችላለሽ። አሉ እንዴ እንደኛ የሚደማመሩ? አዎ እዛ ላይ ሆኖ ታብታብ አድርጉ፣ እንደዚህ አድርጉ፣ ከሌ ቤት ሂዱ፣ ከሌ ፎሎ አድርጉ፣ ከሌ እንዲህ አድርጉ እያሉ በተርታ የሚያደማምሩ ልጆች አሉ። ገብተሽ ፎሎ መልሶ ፎሎ ያደርጉሻል። 51 200 ፎሎወር አለኝ 209,900 ላይክ አለኝ። ቃል ግን አላወኩበትም። እስቲ ወይ የኔን ወይ ያንዳቸውን እያስተካከልኩ አሳይሻለሁ። እንዴት ነው የኔ ራሱ አሬንጅ አድርጌዋለሁ። ኖርማል 10,000 ፎሎወር አለው ግን አልጠቀምበትም። ኖርማል የክፍያ ምናምን ሲስተሙን ጨርሼዋለሁ እና ካልተጠቀምኩበት አይሰጥህማ? አዎ አልተጠቀምኩበትም። ዝም ብዬ ቁጭ አድርጌዋለሁ። እዛ ላይ ያለው እንዴት እንደሞላሁት እያንዳንዱ በቪዲዮ ሰርቼ ልክልሻለሁ። ዘሙዬ እኔ 4,330 አለኝ። አሪፍ ነው፣ በርቱ ነው። እኔ መስራታችሁን እኮ አልጠላም፣ ግን ያው እወቁበት። መድከማችሁ ካልቀረ ተጠቀሙበት። አይዋ ዝም ብላችሁ ቂጥ ያበጠ ጡጥ ያበጠ ሳይሆን ማለት ያለባችሁ ገቢ ማግኘት እና ለወርድ ነው። ቃል ደህና ደሩ። እሺ 10,000 ኬ ላይክ አሪፍ ነው። እሺ ፋጡሜ ደህና ደሪ። እናመሰግናለን። እኛም 5 ደቂቃ ናት የቀረችን፣ እንወጣለን ማለት ነው። ቆይተን አይ 5 ነው የቀረው። በቃ ሙላትና ደህና ደር። እሺ ደህና ደሪ። ቤትዬ ማለት ምንም ይሄ ነገር ገባሽ፣ ለመጪ ህይወትሽ ጥሩ አይደለም። አንቺ ዛሬን ማበድሽን አይደለም ያለብሽ። ዛሬም እኮ ልውጣ ብትይ እኮ ባዶ ቂጥሽን መውጣት ትችያለሽ። ግን ነገ ጠዋት ምን ታገኝበታለሽ? ነገ ጠዋት ህይወትሽ ላይ ምን አይነት ጠባሳ ይተውብሻል ነው። የልጅ ልጆችሽ ያንን ነገር ሲያዩት እንዴት ነው የሚሸማቀቁት? ያንን ነው ማሰብ ያለብሽ። ስለዚህ ራስሽን ቆጠብ አድርገሽ ጥሩ ነገር መስራት፣ በቃ ሰዎችን የሚያስደስት የማያሳፍርሽ፣ ነገ ጠዋት የማታፍሪበትን ነገር ነው መስራት ያለብሽ እንጂ ነገ ጠዋት የምትሸማ